ካልሰጠ በሌላ በምንም አጀንዳ አንወያይም አሉት። ፓርላማው አንወያይም ብለው ዘጉት። በነገራችን ላይ ያን ጊዜ ህጉ ነበር። በለቅሶ አውከው በቃ አንወያይም ሌላ ነገር ዝጋው ብለው ፓርላማውን ሳስቆሙት ያን ጊዜ ይሄ አሁን የፓርላማ ዲሲፕሊን የሚሉት ምናምን ህግ አለ። ምን አደረገ ሰውየው? ለኔክስት ዴይ ስንት ቢሊዮን 5 ቢሊዮን ነው ምናምን ብር በካሽ በአንቶኖቭ ወደ መቀሌ ላከና ማታ ልኮ ጠዋት ጦርነት ተጀመረ ተባለ። ማታ ተላከ አንቶኖቭ፣ ጠዋት ጦርነት ተጀመረ ተባለና ወደ ተቀለጠው ጦርነት ተገባ። ከዛ ይሄ ማን ነው ያደረገው? አንዲት የአማራ ተወላጅ እየየ ብላ ስታለቅስ እባካችሁ ዝሞቱ ወደ ትግራይ ዘመቻ ወደ ትግራይ ብላ እናንተ ታውቃላችሁ። የአማራ ተወላጅ ሴት ስላለቀሰች በነገታው የትግራይ ጦርነት ተነሳ። አንድ በሉ ቃል መፍጠር ነው። ለምሳሌ ሸኔ በኦሮሞ አይታወቅም። ሸኔ የሚባል ስም የለም። ሸኔ የሚባል ፖለቲካ ድርጅት የለም። ሸኔ የሚባል ሆን ተብሎ ስም ተሰጥቶት በብልጽግና ካድሬ ሸኔ ተባለ። ይህ አይታወቅም በኦሮሞ ሸኔ በሸኔ ስም። ታንክ ዩ። እኒህ አባት የኦሮሞ ተወላጅ ናቸው። የኦሮሞ ተወላጅ ናቸው። ሸኔ የሚባል በኦሮሞ አይታወቅም። ሁሉ እንድታዳምጡ ፓዝል እንድትሰሩ ይሄ ፓዝል የተበተነ ነገር ገጣጥማችሁ አንድ ስዕል እንድታወጡ ነው ዛሬ ይሄ ላቀርበው የፈለኩ። አዳምጡ። እንደ ልቡ ያወራል። መረጃ ሳይኖረው አያወራም። የመንግስት ባለስልጣናት ሳይቀር እንግዲህ እዚህ ቪዲዮ ላይ ስሙት የሚለው በቤኒሻንጉል ለተገደሉት ለአማራ ገዳዩና አስገዳዩ አቶ ምክትል ጠቅላይ ሚኒስትሩ ደመቀ ነው። ለዚህ ተባባሪው ወርቁ አይተነው ነው ብሎ በአደባባይ ነግሮናል። ይሄ ሰውዬ እናመሰግናለን ተስፍሽ። ይሄ አርካይቭ ተስፍሽ ብላችሁ ገብታችሁ አርካይቡ ታገኙታላችሁ። እቀጥላለሁ። አሁንስ አልበራላችሁም?